ለጥያቄዎቻችሁ መልስ ይዤ መጥቻለሁ። በባለፈው ቪዲዮ ላይ እጅግ በጣም ብዙ ጥያቄ ነው ያገኘሁት። ስለዚህ ለሱ የሚሆን መልስ ይዤ መጥቻለሁ። በዛውም ደግሞ አዲስ አሰራር አብረን እናያለን ማለት ነው። አብራችሁኝ ቆዩ። ለቻናሌ አዲስ የሆናችሁ እስኪ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ላይክ በማድረግ ቪዲዮን ጀምሩት። ኦኬ፣ በመጀመሪያ እኔ ተጠቀምኩት ይሄ ፍሬሹ እርሾ እሱ ግማሽ ስለነበረኝ ግማሽ ይበቃኛል ብዬ ግማሽ ተጠቅሜያለሁ። ዛሬ የምንጋገረው እንጀራ የጤፍና የፉርኖ ዱቄት ይሆናል። ኦኬ፣ በመጀመሪያ እንደዚህ እርሾ ደግሞ ነበረኝ። ማንኛውም አይነት እርሾ የጤፍ ብቻም ከነበረ እንደዚህ አንድ ላይ ቅልቅልም አስቀርተን ከነበረ ችግር የለውም፣ ይሁሉም ይሆናል። እሱን እንደዚህ ከፍሪጅ አውጥቼ ትንሽ አቆይቼው ነበረ ውጭ። እሱን ጨመርኩኝ። ከዛኛው እርሾ ጋር አንድ ላይ እንደዚህ እናዋህደዋለን። ኦኬ፣ ብዙዎቻችሁ ጠይቃችሁኛል ምን አይነት ጤፍ ነው የምትጠቀሚው ብላችሁ። ይሄኛው ጤፍ ነው የምጠቀመው፣ ማርካቶ ይላል። ዋይት እና 5 ኪሎ ነው። ይሄኛው ካለ እናንተ ያላችሁበት ጋር ይሄኛው ነው የምጠቀመው። ዱቄቱ ይሄንን ይመስላል። ነጭ ጤፍ ተብሎ የሚሸጠው ማለት ነው። ኦኬ፣ ከዛ በኋላ ወደ ስራው እንቀጥላለን ማለት ነው። ከዛ ልኬቱንም ብታሳይን ብላችሁኝ ነበረ። አሁን ምንድነው ያረኩት? ይሄኛው 1 ሊትር የሚይዝ ቾክ ነው። በሱ 1 ሙሉ አረኩኝ የጤፍ ዱቄት ማለት ነው። እሱን ጨመርኩኝ። ከዛ ፉርኖ ዱቄት 1 ኪሎ ግራም እኔ አላመስኩትም። ብዙ ጊዜ የምናመሳው ያው ለከለር ነው እንጂ ምንም አይነት ለውጥ አያመጣም። ከለሩ በጣም ነጭ እንዳይሆን የእንጀራ ከለር እንዲኖረው ነው የምናመሳው የሚታመሳው። እኔ ግን ኦሬዲ ጤፍ ስላለው ከለሩም ያው ቆንጆ ስለሚሆን ነጭ አይሆንም በጣም። ለዛ ብዬ አላመስኩትም። ማመስ ከፈለጋችሁ ግን ይቻላል። ትንሽ ከለሩ ጠቆር ይላል ማለት ነው። ከዛ አንድ ላይ እንደዚህ ካዋሃድ ነው በኋላ በደንብ አድርገን ከፈለግን በማሽን ከፈለግን በእጃችን በደንብ አድርገን እናቦከዋለን። እኔ በባለፈው ማሽን ስለተጠቀምኩኝ አሁን ደግሞ በእጄ ላሳያችሁ ብዬ ነው። በደንብ እናቦከዋለን። ውሃ እየጨመርን ቆንጆ አድርገን እናቦከዋለን። እንደዚህ ላላ እስከሚል ድረስ ውሃ ትንሽ ጨምረን እንደዚህ እናደርገዋለን። በደንብ መቅጠንም የለበትም፣ ወፍራም መሆን የለበትም። ምክንያቱም በተመሳሳይ ሰዓት እንደ ዛሬ አሁን ለምሳሌ ጧት ላይ ከሆነ ያቦካ ነው እንደ ነገ ጧት ላይ መጋገር እንችላለን ማለት ነው። ከዛ እቃችን ላይ እንጨምርና ከዛ ለቅልቀን ልቅላቄውን እንጨምራለን። ውሃ ብዙ አናበዛም። እዚህ ጋር ግማሽ ሊትር የሚሆን ትንሽ ከላይ እናረጋለን። ኦሬዲ ነገ ስለሚያቀር የዛኔ የቀረረውን እንትን ማለት እንችላለን። በነጋታው እንደዚህ ሆኖ
አግኝተነዋል። ኦሬዲ አቅርሯል ማለት ነው። ቆንጆ ሆኖልናል። እሱን የቀረረውን እንደፈዋለን። አጥልለነው ይሄው ይሄን እናገኛለን። ከዛ ትንሽዬ አብሲት እናዘጋጃለን። አብሲቱም ልኬቱን ንገሪን ስላላችሁኝ ይሄውና በሾርባ ማንኪያ 3 የሾርባ ማንኪያ ነው የተጠቀምኩት። ከዛ ይሄኛው ሳናርፍ በደንብ እንደዚህ እናዋህደዋለን እንዳይጓጉልብን ማለት ነው። ከዛ እንደዚህ ሲሆንልን ትንሽ እናበስለውና ከዛ እንጨምረዋለን። በድጋሚ እዚህ ጋር ብዙ ተመሳሳይ ጥያቄዎች አግኝቻለሁ። አብሲቱ ከቀዘቀዘ በኋላ ነው የምትጨምሪው ወይስ በትኩሱ ነው የሚለው? እኔ እንደዚህ በትኩሱ ነው የጨመርኩት አሁን እንደምታዩት። ከዛ አንድ ላይ በደንብ እናዋህደዋለን። ከዛ በደንብ ከተዋሃደ በኋላ አለቅልቀን ብዙ ውሃ እናበዛም። አሁን ላይክ ጠዋት ከሆነ እንደዚህ አብሲት ምናምን የጨመርነው ከዛ ሲያቀራይተን መጋገር እንችላለን። ግን ደግሞ ላይክ ማክሲማም ግማሽ ቀን ከዛ በላይ መቆየት አይጠበቅብንም። እንደዚህ ሆኖ እናገኘዋለን። እንደዚህ ከሆነ ሬዲ ነው ማለት ነው፣ መጋገር እንችላለን። ይኸውና አይን አውጥቷል ኦሬዲ። ከዛ የቀረረውን እንደዚህ አድርገን ከላይ እናነሳዋለን። ይሄ አንደፋውም፣ ምናልባት እንዳይቀጥንብን ነው ከላይ የቀነስ ነው፣ እንዳያቀጥንብን። ኦኬ ጥሩ ከሆነልን አንጨምረውም፣ አንደፋውምም እናስቀምጠዋለን። ለሚቀጥለው ይሆነናል እንደ እርሾ ማለት ነው። አሁን የኔ አልወፈረም አልቀጠንም፣ ቆንጆ ስለሆነ ምንም ተጨማሪ ውሃ አንጨምርም፣ በራሱ ነው። ሌላ ውሃ መጨመር የለብንም። መጀመሪያ የቀነስ ነው። ከወፈረ ሊጡ እንደ ማቅጠኛ እንጠቀምበታለን ማለት ነው። ካልሆነ ደግሞ እሱ ለኔክስት ይሆነናል እንደ እርሾ። ይሄኛው ሊጣችን ብቻ እንጠቀማለን ማለት ነው። ከዛ ምጣዴን ደግሞ በ165 ዲግሪ ሴልሺየስ ነው ያሞኩት። ከዛ ምጣድ ምን አይነት ምጣድ ነው የምትጠቀሚው ብላችሁኛል። ብዙ ጥያቄ ነው እሱን የሚያገኘሁት። እኔ ቤላ የሚል ምጣድ ነው የምጠቀመው እንደምታዩት። እና እንጀራችን ደግሞ እዩት እንዴት እንደሚያምር፣ በጣም የሚያምር ቆንጆ እንጀራ ሆኖልናል። እዩት እንዴት እንደሚያምር፣ እጅግ በጣም ቆንጆ እንጀራ ነው የሆነው። በዛ ላይ ለስላሳ ቆንጆ እንጀራ፣ ምንም ፉርኖ ዱቄት ያለው ሁላ አይመስልም። እዩት ከጀርባው ራሱ ጠይቃችሁኛል። ከጀርባው አይን እያወጣ አስቸግሮናል፣ እንዴት ነው ከጀርባውን ሳታሳይን ከጀርባውን አሳይን ምናምን ላላችሁኝ ደግሞ ይኸው ከጀርባው መጨረሻ ላይም በደንብ አሳያችኋለሁ። ይሄኛው ቪዲዮ ደግሞ ጤፍ ለማናገኝ ሰዎች፣ በቀላሉ ጤፍ ለማናገኝ ሰዎች በፉርኖ ዱቄት አርገሽ አሳይን ላላችሁኝ ነው። ኔክስት ቪዲዮ ላይ ወይ ደግሞ ሌላ ጊዜ ላይ በባዶን ፉርኖ ዱቄት ብቻ አርገን እንሞክረዋለን። ይሄኛው ደግሞ ቅልቅል አርገን ነው። ይሁት እንግዲህ እጅግ በጣም ነው የሚያምረው።
3-4 እንጀራ ጋግረን እያየነው ነው። በጣም ያምራል። ቆንጆ እንጀራ ነው። አይኑም በጣም ያምራል። በዛ ላይ ለስላሳ ነው በጣም። ከጀርባውም እንዳያችሁት ቆንጆ ነው። ምንም አይነት ነገር የለውም። አይን ምናምን አያወጣም። ያው ሁሉም አንድ አይነት እንደሆነ እንትን ለማለት ነው። 1 3 4 5 እንጀራ ጋግረን እንየው ብዬ ነው እና ሁሉም ቆንጆ ነው ይሆነልን። ጣዕሙ ደግሞ እጅግ በጣም በቃ እኔ እንጃ ምንም ፍርኑ ዱቄት ያለው ራሱ አይመስልም። እና በቀላሉ ጤፍ ለማናገኝ ሰዎች እንደዚህ እየቀላቀልን መስራት እንችላለን ማለት ነው። እና ይላችሁ ከጀርባው ደግሞ ይሄን ይመስላል። በደንብ ላሳያችሁ ብዬ ነው። ለስላሴውም እንደምታዩት ነው። በጣም ለስላሳ ቆንጆ እንጀራ ሆኖልናል። እንደምትወዱት አልጠራጠርም። ሰርታችሁ ሞክሩት። እጅግ በጣም ቆንጆ ነው የሚሆነው። እና ለቻናሌ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ላይክ ማድረግ አትርሱ። ሼር፣ ምንም አይነት አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እንዳሁኑ ቪዲዮ ሰርቼም ቢሆን እመልሳለሁ ማለት ነው። እና የዛሬ ፕሮግራማችን ይሄን ይመስል ነበረ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ባይ።